ጤና ይስጥልኝ ተመልካቾቻችን በያላችሁበት እንደምን አላችሁ። አሁን በሸዋ ጠቅላይ ግዛት ኤፍራታና ግድም ወረዳ ዘንቦ ቀበሌ እንገኛለን። በዚህ ቀበሌ ዛሬ ሌሊቱን ማለትም ጥር 30 ለየካቲት 1 አጥቢያ በሌሊት በድሮን የተጨፈጨፉ ንጹሃን አሉ። መንደርተኛው ቤተ ዘመድ እያለቀሰ ነው የሚገኘው። ወደ ውስጥ ገብተን ምን ተፈጠረ ሚለውን ጉዳይ እንቃኛለን። አብራችሁን ቆዩ። ስሞት ማን ነው? እኔ እናት አስፋው ክፍሌ። አስፋው ክፍሌ የሟቹ ምንድነው? አማኝ ገበሬ ማለት ነው። አማኝ ገበሬ ነው። ምንም የማያውቅ የልጆች ምኖት ነው። በዶረን በተከታታይ በድሮን እንቅልፍ ሰዓታችን ላይ ማለት ነው ሳናቀው እንቅልፍ ሰዓታችን ላይ እየተጨነቅን ነገ መታችን ዛሬ መታችን እያለን እያሰብን አሁን ይኸውና 3 አስፋው ክፍሌ ዳርሜ ትባላለች ስተልጇ ቤቷን አቃጥሎ በዶረን 8 ሰዓት ላይ ይኸው እንቅልፍ ሰዓታችን ላይ መሸሻ በሌለበት ማለት ነው። ቀን ቢሆን እንሸሻለን፣ ቀን ሙያችን እንሸሻለን ስዟር እንደገና ሌሊቱን እንቅልፍ ሰዓታችን ላይ አሁን የለችን ብለን ስናስብ ይኸውና በተደጋጋሚ ይኸው ወንድሞቻችንን አሳጣችን፣ እህቶቻችንን ወንድሞቻችንን ቤት ሳይቀሩ ማለት ነው አቃጠለን። እና እርሱ የሟቹ ምንድነው? እህት ነኝ። እህት ነኝ። ማን ነው ስሙ? ብርቋት አምር ባላለሁ። የሟቹ ማን ነው ስሙ? አስፋው ክፍሌ። አስፋው ክፍሌ የአስፋው ክፍሌ እህት ነው። ለምን ይመስሎታል እንደዚህ በድሮን እየተገደለው አስፋው? እንግዲህ ምን ያውቃል? ያው አማራን ለማጥፋት ነው። አማራን ለማጥፋት ነው። ኋላ አማኝ ገበሬ ነው። የልጆች አባት ነው። የልጆች አባት ነው። ሌላ ስራ የለው። አለ ስራችን ነው አማኙን ገበሬ ይኸው የሚጨርሱት። ይሄ ድሮን የሚባል ነገር በቀን ስትጠብቁት በማታመልጡበት ሰዓት ጠብቆ በሌሊት የሚመታው እንዴት ነው የሚመጣ? እንደው ሲመጣ ሰምታችኋል? ድምጽ አለው? መብራት አለው? እንደዚህ ታውቃላችሁ? የለውም። እየተደበቀ ነው የሚመታል። እየተደበቀ ነው። ብናቅማ ወይ የጎሬ እንገባ ነበረ። ያው ስለማናቅ ያው ስንት ገበሬ አለቀ። ይችም ቂጣ ጋጋሪ ነበረ። ልጆቿን በቂጣ እየጋገረ ነበር ያሳደገቻቸው። ይኸው ባላሰበችው ነገር በሳት ተቀቀለች። እስተ ልጇ እስተ ቤቷ ተቀቅላ ሞተች። ይኸው ወንድማችንም አማኙ ገበሬ ልጆቹን በትኖ። ገዳዩስ ማን ነው? ማን ነው እንደዚህ ድሮን እያዘመተ የሚገለው አማራ? ያወቀው እንግዲህ ያው ገጃችን ቢሆን ነው እንግዲህ እሱ ነው የሚያስጨርሰን። ማን ነው? መንግስት ነው። አዎ መንግስት ነው የሚያስጨርሰን። እሺ እናቴ የእርሶስ ስም ማን ነው? ሙሉ ወርቅ። ምንድነው የሟቹ? አማቱ የልጆ ባል ነው። የእሷ ባል ጉረሩ ነው። የእሷ አባት የእሷ ባል እናት ነኝ። እንዴት ነው የሞተው? እንደ እሷ እንደተነፈሰችው ነው። የእኔ ቤት ትንሽ በከታታይ የእኔ ትንሽ ራቅ ይላል። በሌሊት ነው የገደሉት? ሌሊት ነው እንቅልፍ ሰዓት ላይ በቃ
እሺ እህቴ ያንቺስ ስም ማን ነው? አይን አለም ነው። የሟቹ ባለቤት ነሽ? የሟቹ ባለቤት ነኝ። ሁለት የወለድኩለትም ባሌም ከምሽቱ 7 ሰዓት አካባቢ መጥቶ ሌት ነው ሽሽታችን። ትናንትና ድርቅ ያለ እንቅልፍ ወስዶኛል። ይህን ሊያሳጣኝ ኑሮ ልጆቼን አባት ከዚህ ዓለም ባሌን አሳጣኝ። ድንገት ተፈጠረ ችግር። በርን ከፈታ አድርጎ ሲወጣ ወዲያውኑ ለሞት ተጋለጠብኝ። ልጆቼን የትም ሜዳ ላይ ነው የተጣሉት። የማንንም ሰርዶ ነይቶ በንግድ ነግዶ ነው እነኝህ ልጆች የሚያሳድገው ነበረ። ይቺ ልጃቸው ነች? ቁለን የወለደው። ማነው ስሟ? ቤቲ። ትንሿ የ4 ዓመት ልጅ አለ፣ ትዕግስት ነው የምትባለው። የሁለቶችን አባት። ተማሪ ናት ቤቲ? ቤቲ ተማሪ ናት። 2ኛ ክፍል ነው የምትማረው። እንዴት ነበር ልጆቻችሁ የምታሳድጉት የምታስተምሩት? እሱ ስራ እየሰራ ነው ወይስ አንቺ? መሬት አርሶ ንግድ ነግዶ ነው። ብሎ አይልም፣ ትምህርት የለውም። ጭሮ አዳሪ ነው ባሌ። የትም ሜዳ ላይ ነው የወደቀው፣ የትም ቀረብኝ። ስለዚህ እሱ ስራ እየሰራ እርሻ እያረሰ በሚያመጣው ገቢ ነው የምትተዳደሩት ልጅ የምታሳድጉት ወይስ አንቺ ሰርተሽ የምታገኘው ሌላ ገቢ አለ? ምንም ነገር የለ፣ ንግድ ነው ስራችን። ሮጠን በይነን ልጆችን የትም ነው የወደቁብኝ። እሱም አንዱን ሳይዘው ልጆችን የትን ብትን አድርጎ ከዚህ ዓለም ተለየብኝ። ከምሽቱ 7 ሰዓት ነው የሚሉኝ። ሰዓትም አላየሁ። መጣች እያለ ድምፅ አላት ሲለኝ ወዲያው በይኸኛው በር ሁለት ነው ቤታችን አፉ ታታችን የስወጣ በይኸኛው በሩ የወጣው እሱን መጥቶታል። ልክ ተዚያ አብሮ በስተጀርባ ጥሎት ሳድ ወድቅ ያለው አንሽኝ እኔ መጥቶኛል አለኝ። አነሳው የደረጃ ላይ ደረሰ እና እንዴት ነው የምታረጉ? በአማራነታችን ነው እንደዚህ ያለቅ ነው እንደዚህ የምንበደለው? የት ቦታ ልውደቅ ነው? እነዚህ የት ቦታ ልሂድ? እነዚህ ልጆች እያሰቃዩ ነው ያሉት። ጭሮ በይ ነው ባሌ፣ ትምህርት የለውም። ነግዶ በይ ነው። ላቡን አብሶ ነው የሚበላው ነበረ። ረብቱን እዚህ ደረጃ ላይ ያደረገብኝ ያስፋው። አይዞሽ በእግዚአብሔር ያጽናችሁ። የዚሁኑ ፈርቶት ሁሉ ጊዜ ነው የምጨው። ብዙ ወር ሆኗታል። ሸዋረ ቤት ልጅቷን ወሰደ እንድትማር ብሎ እኛ የትም ነው የምናድረው፣ ይችን ይዘን ወይ እንሸሻለን እያለ እሱም መጨረሻ ላይ እንዲያደረገብኝ እኔ አይዟችሁ እግዚአብሔር ያጽናችሁ። አይዞሽ እንደምን አለ እግዚአብሔር ያጽናህ። እንዴት ነህ? ይመስገን። ስምህ ማን ነው? ዳመና አለሙ እባላለሁ። ዳመና አለሙ። እነማን ናቸው የተገደሉት ቤተሰቦችህ እዚህ በድሮን ጥቃት? ቤተሰቦቼማ የቤቴ ባለቤቴ የቤቴ አልተት ባለቤቴ ዳርሜለሽ የሻው ትባላለች። ስለዚህ እኛ ያው እኔም በሻሏ እሷም እንደዚሁ ባስቲ እየጠበሰች አሳምቡሳ እያለች ነበር ኑሯችንና አሁን ባላሰብ ነው ይሄን አሳምቡሳ እየጠበሳችሁ ነበር ተዳደሩት? እሷን እየሸጥን ነበር የምንተዳደረውና አሁን ነገ ቅዳሜ ነው እሲ ሰፋ አድርጌ እሰራለሁ ብላ ለሊት ተነስታ እየሰራ እያለ እዚያው አንድ ጋያ ሆነን ልጆቻችን እዚህ ተኝተዋል። ይሄ ጓዳ ውስጥ ተኝተዋልና አሁን ባላሰብ ነው በእንዲህ ያለ በድሮን ጥቃት አጠቃን። ባለቤቴንና አንደኛው የ8 ዓመት ህፃን ሞተብኝ። የ6 ዓመት ህፃን ባለቤቴ ያው በድሮን ጥቃት ሞተውብኛል። ስለዚህ ካንድ መንግስት የማይጠበቅ ህዝብን አስተዳድራለሁ ብሎ አገርን ገዝቶ ህዝብን ሊያስተዳድር የተቀመጠ መንግስት እንደዚህ ድሃን እያሰቃየ ከሆነ የዓለም አቀፉስ ምን አስቦ አስቀመጠው? ዓለም አቀፉስ ምን ብሎ አስቀመጠልን? እንደዚህ በየአገሩ የኢትዮጵያን ቁቁታ የኢትዮጵያን እንባ ሳይደርሰው ቀርቶ ነው ዓለም አቀፉ ይህንን መንግስት እንዲህ ያስቀመጠው? እሱ ነው እንዲያውም ደጋፊ እንዳለው ነው እንጂ እኛ እንደዚህ ያለ መንግስት እኔ አላቅም፣ እማቀው ነገር የለኝም። ይሄ ነው እኛ ጥቅም። ስለዚህ ዓለም አቀፉ ማህበረሰብ ማውገዝ አለበት፣ ከስልጣንም እንዲወርድ መስራት አለበት ነው የምትለው? አዎ እንዲህ ያለ መንግስት እኮ በህዝብ ነው መኖር የሚችለው። እኛን ጨፈጨፈ ታዲያ ተማጋ ነው የሚኖረው? እኛን ጨፍጭፎ ተማጋ ይኖር?
እስቲ የሚኖረው ተማጋ ነው? ንጹሐን ድሃ ሸቃይ እንደዚህ ተሽቆጥቁጦ ነው መኖር ያለበት? በዱር መከላከያ አሽቆጥቁጦን መጦባችሁ እየተባለን እንሽቆጠቆጣለን። ደግሞ ሌሊት በድሮን እንደዚህ እያደረገን ይኸው እንደምታዩት ይኸው እንዲህ ያለ ሆኗል ቤቴ። እንግዲህ መጠለያ የለኝም። በቃ ባገኝ ደግሞ ኪራይ ነው የምፈልገው። ታላገኘሁም ያው ዛፍ ስር ነው የምኖረው። በቃ ምንም ማድረግ አልችልም። ሐኪም ቤት አንድ ሕፃን ገብቶብኛል። የ8 ዓመት ላይ ሐኪም ቤት ከዷል። አሁን እሱ እንዴት እንደሆነ አላወቅኩም ገና። እኔም ምኑ ላይ ቆስሎ ነው? እኔ ተጠግቼ አላየሁትም። እንዲሁ ጠቅጥቋታል ነው ያሉኝ። አሁን ሐኪም ቤት ነው ያለው። ሐኪም ቤት ነው የሚገኘው ልጅቱ። የሞቱትስ የተሰዉት ምን ያህል ናቸው? ሁለት ናቸው፣ እናትና ልጅ። አንዱ የ6 ዓመት እና ባለቤቴ ተጎረቤቴ ደግሞ አንድ እንደዚሁ እንደኔ ኑሮ የሚመራ ነበረ። ከዚሁ ላይ በሮ እሱንም እንደዚሁ ገደለው። ብዙ ጊዜ እንደዚህ አይነት የድሮን ጥቃቶች ሲፈጸሙ ዛፍ ስር ሁኑ፣ ጫካ ለጫካ ሄዱ፣ አትሰብሰቡ፣ ከድሮን ጥቃት እንድታመልጡ እንደዚህ እየተባለ ይነገር ነበር እንደ ማስጠንቀቂያ እና በሌሊት ተንቀሳቀሱ ጭምር ይባል ነበር። አሁን ደግሞ በሌሊት ከሌሊቱ 8 ሰዓት ነው ይሄ የድሮን ጥቃት እንደነገሩኝ የተፈጸመው እና እንደዚህ አይነት ምንም ማፈናፈኛ የሌለው በሌሊትም በቀንም በጠዋትም በፀሐይም በስብሰባ ቦታም በመኖሪያ ቤትም እንደዚህ አሳምቡሳ የምትጠብስ እናትን ጭምር በድሮን የሚጨፈጭፍ መንግስት ስርዓት ነው ያለውና ይህንን ስርዓት ምን ማድረግ ነው የሚሻለው ትላለህ? እሱ እንግዲህ እኛ ለሚመለከተው ሰው መቼም ዓለም አቀፍ አለን የሚባለው ለመንግስታት፣ ለማንኛውም መንግስታት አንድ ዓለም አቀፍ አለ። ያጠፋውን መንግስት ተጠያቂ መሆኑ እርግጠኛ ነው። በቃ ባጠፋው ጥፋት ተጠያቂ ነው። ከስልጣን መውረድ አለበት። እንዲህ እያደረገ ዓለም አቀፉ ምን ብሎ አየው ነው? መጀመሪያ ምን ብሎ አየው? ሰራዊቱ በምድር በከባድ መሳሪያ ይደበድባል። በሞርተር በድሽቃ በዙ 23 እየደበደበ አረህ እረኛ ከብት ሕፃን ተከብቶቻቸው ጋር አልቀው ነው እየተገኙ ያሉት። ደግሞ እንደገና አሁን በድሮን እንዲህ ደበደበን። እኛ እንዲህ ያለ ነገር ምን እንደሆነ አላወቅ ነው። ምን አይነት ምጣት እንደሆነ አላወቅ ነው። ለማን ነው አቤትስ የምትሉት? እኛ እንግዲህ ለሚመለከተው እንደዚሁ ታቀረባችሁልን ለዓለም አቀፍ ነው። ከብት አንድ ፍየል አንድ ወይፈን ቆስሏል። ያውና አሁን ያጣጥራል። አንድ ላም ሞታለች። እዚሁ ላይ እንደታሰሩ ይህ አይነት ነገር አለ። ብዙ ጊዜ የሀገር መከላከያ ሰራዊት ሲባል የዜጎችን ደህንነት፣ ሰላም የሚጠብቅ ተደርጎ ነበር የሚታሰበው። አሁን እዚህ አካባቢ ያለው ከፋኖ ጋር እየገጠመ ያለው ንጹሐንን እየጨፈጨፈ ያለው የሀገር መከላከያ ሰራዊት ዜጎችን የሚጠብቅ ነው ወይስ የሚገድል ነው? የመጨረሻ ሰውየው የመጨረሻ ህዝብና ህዝብ አብሮ እንዲማታ ስለፈለገ እመንደር ዶሎታ በቃ እመንደር ዶሎታ ሕፃንን እንዲጨርስ አማራ ሲባል ክርስቲያን ሲባል እንዲያጠፋ እርስ በርሱ እንዲጠላለቅ እያደረገው ነው ያለው። በቃ ሰውየው ዓላማው አገርን ለመግዛት ሳይሆን አገርን አጥፍቶ እሱ እንዲወጣ ነው። ሌላ ነገር የለውም። ዓላማው ይሄ ነው። በቃ መንግስቱ ለዛ ነው የሚጨፈጭፈው። አዎ ለዚያ ነው። አሁን ትምህርት ቤቶችም ያሰጋሉ። እንዲሁ በየሄድንበት በቃ በስጋት ነው። ሌት ተቀን ስጋት ነው። በቃ እንግዲህ ምን መኝታ አለ? አሁን ምን መኝታ አለ? አረህ ይጣለው እኛ ላይ ይጣል የት እንደሆነ መቻወቅ ነው። ያመጣው አልበቃ ልቅቅ ያደርገዋል። በቃ ባትሪ ታየም ባትሪዋ ላይ ሊለቅ ይችላል። ባትሪ እንኳን አብርቶ በጨለማ አይሸሽም። ወዴት ነው መሄጃችን? ወዴት ነው አቤት የምንለው? ዓለም አቀፉ አቤት ምናልባት አቤቶታችን ይሰማልን እንደሆነ ይስማልን። ምን ብሎ ነው እሱስ? ምን ብሎ የሚመለከተው ሳይደርሰው ቀርቶ ነው? አሁን በየአገሩ የደረሰው መከራ ሳይደርሰው ቀርቶ ነው? ይሁን ብሎ ነው መሰለኝ። የማውቀው ነገር የለም። ይሄ ነው። ቀኑ መቼ ነው ይሄ ጥቃት የተፈጸመው? ይሄ የካቲት 1 ዛሬ። አዎ የካቲት 1 ከሌሊቱ 8:20 አካባቢ ላይ ነው። ወዲያው በማግስቱ የካቲት 20 ነው። ማን ነው የካቲት 1 ነው። ስለዚህ ጥር 30 ለየካቲት 1 ማግስት ሌሊት 8 ሰዓት ማለት ነው። አዎ እንደዚያ ነው። እንደምን አሉ እናታችን? ደህና ኖት? ደህና ነው። ምን ሆናችሁ ነው ሀዘን ተቀምጣችኋል? ምን ገጠማችሁ? የቴሌ ነኝ፣ አክባሪ ነኝ፣ ተቀባይ ነኝ። ተፍ ብላ የፈለኩትን 40 ብር ታጠጥታ የምትሰደኝ ነኝ።
የቴ ልጅ ነኝ። ታዲያ ምን ሆነች አሁን? ሞተችብኝ። ማን ገደላት? ምን ሆና ሞተች? ይሄ ተሰማይ የሚወርደው ምንድን ነው የሚባለው? ከሰማይ የሚወርደው መሮን ይባላሉ። ድሮን የሚሉት ማን ነው? ይህን ድሮን አምጦ የሚጥለው ገዳይ የሆነ ድሮን? መከላከያ እንደው መከላከያ ነው። እንዴት ነው የሞተችው? እንዴት ነው? ምን እያደረገች ነበር? ተቃጥላ ሞተችብኝ። ተቃጥላ ሞተ። ቤት ውስጥ ልጆቿን ይዛ ታምጣ። በሌሊት ነው? አዎ። አሁን ቀብሯ ተፈጸመ? ተፈጽሟል መሰለኝ። እኔ በኋላ ነው የደረስኩት። ተቀብር በኋላ ቀብሯ ላይ አልቅሼ መጣሁ። ታዲያ እንደው ይሄ መከላከያ የሚባል እንደዚህ ሰውን በተኙበት በሌሊት እየገባ በሰማይ እየመጣ የሚገድል ምንድን ነው? ምን አውቀዋለሁ እኔ ፈላብን። እኔ ምን አውቀዋለሁ ነው እኔ አላውቀውም። ምን አረገች ብለው ይመስሎታል የገደሏት? እሷ ምን ታረጋለች ደግሞ? ምንም አታረግም። የእርሶ ስም ማን ነው? እማ አበዛው ነው። ልጄ ማን ነው የተገደለበት? ልጄ እኔው በዱነር ነው የመጡት ሌሊት በ7 ሰዓት። ልጄ አስፋው ክፍሌ ነው። አስፋው ክፍሌ ነው ስሙ። ልጄ ልጆት ነው? ልጄ ነው። ልጄን አሳጡኝ፣ ጧሪዬን አሳጡኝ፣ ቀባሪዬን አሳጡኝ። ልጄ ለምንድን ነው የመቱት? ምን አደረግ ብለው ነው የገደሉት? ልጄ እኔ በይሁ በአማራነት ነዋ። በሌላ በምን ይመቱታል? ምንም የለው እሱ ምንም ስራ የለው። ጫት ነግዶ የገሚስ መሬት አርሶ ነው የሚያሳድገው ልጆቹን። ልጄ አስቀድመኝ ልጄ ጠፊት አድርገኝ ልጄ እንዴት ልሆነው ልጄ አይዞት የኔ እናት አይዞን። ይህች ጋ አልጋ ነበረች። ይህች ጋ አልጋው ላይ አሁን ከውጭ አየናት የጠፍር አልጋ ነች። አዎ ውጭ ያው ሰባብሮታል። ህፃኑ እናቱ ስከድ ህፃኑ ተኝቷል። አንድ ልጅ ይህችው ለፈራሿ ብቅ ብላለች በምርጊት ውስጥ እዚች ላይ ነበር። አንደኛው ቆስሎ ሄዷል ያልኩህ። አሁን አልጋውን መክቶለት እንደሆነ እንጃ ልጅቱ አሁን ሐኪም ቤት የሄደው ተዚች ውስጥ ወጥቶ ነው የተረፈው። ተይህ ውስጥ ወጥቶ ከዚህ ከጀንዲ ውስጥ ተሷ ውስጥ ይኸውልህ ይታይህ። ይኸውልህ ቤቱ አሁን ተመልከት። ይሄስ ጣራ ላይ የነበረው ቆርቆሮ ነው። ይሄ እንደዚህ ተቆራረጠ። ይኸው እንደምታየው ይኸውላ ጣላ ላይ ይኸው ላይ የነበረው ጣራው ነው። አዎ እሺ እነዚህ እቃዎች ናቸው፣ ባልዲዎች፣ የቤት እቃዎች ናቸው። አዎ ቡሃቃነሽ ምንነሽ ተመልከት። ይሄ ጋ ጊዮርጊስ ጥዋ ገብቶ ይሄ ጋ ተቀምጦ ነበረ። የለም ያውና ደይ ይታያል። ያው ተሰብሮ አይተነዋል። የቅዱስ ጊዮርጊስ የጽዋ ማህበር የጽዋ ማህበር ነበረ። የለም ይሄውና ይሄው ተመልከት። ምንም ነገር የለም። ይሄስ ምንድነው? በርበሬ ነው። በርበሬ ሽሮ ምናምን ነበረ እዚህ ውስጥ የለም። በቃ ይኸውልህ ቀስ ይኸውልህ ሽሮ ነው። አዎ በርበሬ ነው። እዚህ ፈትሎችም አሉ። አዎ የለም። ይሄው ይሄ አዲስ ልብስ ነው። አሁን እሳት የበላው ነው የሚመስለው። ከዚሁ ከመኖሪያ ቤታችሁ ነው። ይሄ ውስጥ አንድ ሳጥን ልብስ ቀርቷል። በህጋ አንድ መስቀያ አለ። በህጋ አንድ መስቀያ አለ። ምን ተቃጠለ ወይስ ምን ሆነ? አንድ ሳጥን ልብስ እንዴት ያቃጥለው እንዴት እንደሆነ ድራሹ ነው ጥፍት ያለው። በቃ ሲነሳ አቃጥሎት ቆርቆሮ ያውልህ ላይ ዛፉ ላይ ተሰቅሎ ነበር። አሁንም አለ፣ ወደዚያ ይገኛል። አሁንም ያውልህ ዛፉ ላይ ይገኛል። ይሄ የመብራት ገመዱ ቃጠሎ አልፈጠረም ነበር። የመብራት ገመዱ ቃጠሎ አልፈጠረም። እዚሁ ላይ ነው ተንጫረረው። ይኸውልህ ዛፉን እንዴት እንዳረገው በቃ እዚህ ላይ ነው ልቅቅ ያደረገብን። አንድ ድሃ ላይ እንደዚህ እያደረገ የዓለም አቀፉ ምንድን ነው የሚመለከተው?
የዓለም አቀፉ ፈቅዶለት ነው ወይ? እስከ ዛሬ መንግስትን የሚያረጋጋ የዓለም አቀፍ ነበረ። እኛ ስንሰማ አባቶቻችን ሲሉ ይሄ ወንፊቱም እንዳለ ነው። አዎ ይኸው ይሄ አሳምቡሳ ለዛሬ ለቅዳሜ ገበያ የተዘጋጀ ነው። ለዛሬ ቅዳሜ ገበያ የተዘጋጀ ነው። ከዚሁ እየሰራችሁ ነው የምትሸጡት? አዎ እንጂ እዚህ ሰርተን ራስን የቻለ መስሪያ ቤት የላችሁም? ላይ ክራይ ቤት አለችን። ተዚህ ሰርተን እዚያች ይዘን እንወጣለን። ሙያችንን ስንሸጥ እንውልና ማታ ቤታችን እንመጣለን። ይሄስ ቆርቆሮ ምንድን ነው? እሱ ቆርቆሮ ተይሁ ላይ ገነጣጠለው ነው። ጣራው ነው። እናቷ ነበሩ አንድ ሽማግሌ ተቆርቆሮ ውስጥ ነው ተፈልፍለው የተገኙት። ያው ነፍሳቸው አለ ተይሁ ውስጥ ተፈልፍለው ሽማግሌቷ በህይወት ተርፈዋል። በህይወት ተርፈዋል እነሱ። ይሄስ የተማሪዎች መማሪያ መጽሐፍ ነው? የተማሪዎች መጽሐፍ ነው። የተማሪዎች ይሁን። ስንተኛ ክፍል ነበሩ? የሶስተኛ ክፍል 4 ነው። 4 እሺ። ምንድናቸው? የቅዱስ ጊዮርጊስ ስዕላት። የቅዱስ ጊዮርጊስ ስዕል ናቸው። ይሄ ጥዋ ነው። ይሄው ጥዋ ይሄው የጽዋ ማህበር ነው በየወሩ የምትዘክሩት? በየወሩ የምንዘህረው ይሄው ስዕሉ ይሄ ነው። ይሄው እንደዚህ ያለ ስራ ተሰርቷል። እንዲህ ያለ ስራ። ይሄኛው ክፍልስ ምን ነበር? ይሄው ነጠላው ጉዲ ይሄው ይሄ እንደዚህ የተበጣጠሰው ጥይቱ ነው እንደዚህ የተበጣጠሰው እንደተሰቀለ ነጠላው። እሺ ይሄኛው ክፍልስ ምንድን ነው? እዚህ ውስጥ ነበር ባለቤት የምጠብሰውና ይሄ ምጣድ ነው። ማምሻዋን ስጋግራ ምሽታ የእንጨት ምጣድ ነው። በእንጨት ነው የሚጋግሩት። እሺ አሁን ይሄውና እዚህ ውስጥ እኮ መጥበሻዋ። እሺ ይሄ ውስጥ ይሄውልህ እንጀራው እዚህ ላይ ነው የሚደረገው። ይሄ ላይ ነው ይሄውልህ። እሺ ይሄች ላይ ቁጭ ብላ እየጠበሰኝ ነበርና አንጥቶ ይሄ ላይ ልቅቅ ሲያደርግባት ይሄ ውስጥ ነው ተጎተተ የወጣችው። እሱ ይሄ ውስጥ ፍየሎች ይሄ ነበሩ። አንደኛው ፍየል ይሄ ጋር ሞታለች። ሌሎቹ እስኪ ገብተን እንየው የፍየሎችን ጓዳ። ይሄው ይሄ ፍየሎቹ ጋጣ ነው። ይሄ አዲስ ሸራ ነበር። ምንም ድራሹ ጠፍቷል። ስለዚህ ፍየሎችም ሞቱ። አንድና እህት ሞታለች። ልጇን እመጫን ነበረ። አንድና እህት ሞታለች። ስንት ነበሩ? 5 ነበሩ። 5 ነበሩ። አንድና እህት ሞታለች። እሺ እንውጣ። ምን መላለው ጓደኜ ቀረሽብኛ ጓደኜ ልጄ የጠፍር አልጋ ነበር። ይኸው እንዲህ ያለ ሆኖ በቃ እዛ አሁን ውስጥ የነገርከኝ ማለት ነው። ልጅቱ የተኛበት ይሄ ነው። ይሄ ላይ ነው ልጅቱን ጥፍት ብሎ ፈንቅሎ ያወጡት። እንደምን ዋሉ? እንዴት ነው? ምን ሆነ ነው? ልጄ ሞቶብኝ ልጄ ሞተችብኝ ልጄ ልጄ ምን ሆና ነው? ማን ነው የገደላት? ልጄ ድሮና ነው ሞታችው እየገደሏብኝ ልጄ። ስሟ ማን ነው? ልጆት ስሟ ማን ነው? ይጣላልና ልጄ ዳርሜ የልጅነቷ ይጣላል ነው ያመላት ዳርሜ እናንተ ድሮውን አይደለም መያዝ ያለባችሁ። ችግር የለውም። አሁን እሳቸው የነገሩኝ ድሮ አገር ቤት የምትጠራበትን ነው፣ በእናት በአባቷ ቤት። እዚህስ ማን ብላችሁ ነው የምትጠሯት? አንተ ባለቤቷ ስለሆንክ ዳርሜ ነው። ዳርሜ። እሳቸው የነገሩኝስ እናታችን የነገሩኝ እነሱ የግላቸው ነው፣ ሊጠለል ነው የሚሏት። የቤት ስሟ ነው። የቤተሰብ ነው፣ የልጅነት ስሟ ነው፣ የልጅነቷ ነው። አይዞት
አይዞት እግዚአብሔር ያጽናዎት። ሳኒ አድናት ሳኒ አድናት ልየኔ አድናት ልየኔ አድናት ልየኔ አድናት ልየኔ አድናት የተወደዳችሁ ተመልካቾቻችን ሽብርተኛው የአብይ አህመድ ሰራዊት በተለያዩ አማራ አካባቢዎች እየተንቀሳቀሰ እንዲህ በአየር ላይ ጥቃት በድሮን የሚጨፈጭፋቸው አማሮች ስለ ፖለቲካ ምንነት የሚያውቁ አልነበሩም። ስለ ወታደራዊ እንቅስቃሴ የሚገነዘቡ የሚረዱ ወይም እንቅስቃሴ የሚያደርጉ አልነበሩም። ፍጹም ሰላማዊ የሆኑ ንጹሃን ዜጎች ናቸው። ነገር ግን በአማራነታቸው ብቻ ፈርጆ በዚህ መልኩ በሌሊት በተኙበት በመኖሪያ ቤታቸው በድሮን ጨፍጭፏቸዋል። ይህ በዚህ አካባቢ ብቻ ሳይሆን በተለያዩ አማራ አካባቢዎች በተደጋጋሚ እየታየ እየተከሰተ ያለ ጉዳይ ነው። አሁን የአማራ ሕዝብ እውነቱን መረዳት እየጀመረ ይመስለኛል። በተለያዩ የአማራ አካባቢዎች ማን እንደሚጨፈጭፈው ማን እንደሚገድለው እውነቱን በደንብ እየተረዳ እየተገለጠለት የመጣ ይመስላል። እቤቱ ድረስ ጥቃቱ ሲሄድ፣ እቤቱ ድረስ ግድያው ሲሄድ በደንብ መገንዘብ እየጀመረ ያለበት ደረጃ ላይ ነው የሚገኘው። ስለዚህ በነቂስ ይህንን ስርዓት ወጥቶ ከናካቴው ማስወገድና በሰላም መኖር በህይወት የመኖር መብትን በራስ እጅ ማወጅ ለነገ የማይባል ጉዳይ ነው። ሁሉም አማራ በነቂስ እየወጣ ይህንን ስርዓት እስከ ወዲያኛው መሸኘት የሚቻልበትን መንገድ ለመቀየስ ራሱን መከላከል መጀመር አለበት የዕለቱ መልእክታችን ነው። ሌላ ጊዜ በሌሎች ፕሮግራሞች እንገናኛለን። ጤና ይስጥልኝ።